tried trading and it just doesn't work. በቃ የሆነች መስመር አለች። ማን እንደሚ ኤሌክትሮኒክስ ሰው አለ እንዴ? ማን ነው የሚገዛቸው? ምንድን ነው የሚሸጡት? እሺ ማን ነው የሚያከስራቸው? በአካባቢያችሁ የሚገኝ አንድ የሸቀጥ ሱቅ ሄዱና ለዕለት ተዕለት አገልግሎት ከሚውሉ ፍጆታ ዕቃዎች ውስጥ አንዱን ምረጡ። ባለፈው ዓመት በየወሩ የነበረውን የዋጋ ልዩነት የሚገልጽ የዋጋ ዝርዝር ጠይቁት። ኤግዛክትሊ ላይክ ዲስ ላይሆን ይችላል፣ ግን ተመሳሳይ ነገር ይሰጣችኋል። ይህንን ዳታ ውሰዱና አግድም መስመር ላይ ወራቶቹን፣ ቋሚ መስመር ላይ ደግሞ የዋጋ ዝርዝር ትጽፋላችሁ። በእያንዳንዱ ወር የነበረውን ፕራይስ ቻርት ፖይንት ማስቀመጥ ትጀምራላችሁ። ከዛ በቀጭን መስመር ታገናኙታላችሁ። ቬሪ ሲምፕሊ አንድን ዳታ ግራፊካሊ ሪፕሬዘንት አደረጋችሁ ማለት ነው። ተሳሰበ ነገር የለውም። ስትሬት ፎርዋርድ ነው። መስከረም ላይ 90 ነበር፣ ጥቅምት ላይ 80 ምናምን ነበር፣ ህዳር ላይ 70 ምናምን ነበር፣ ታህሳስ ላይ በቃ የነበረውን የዋጋ ዲፈረንስ በዚህ ግራፊካል ሪፕሬዘንቴሽን ታዩታላችሁ ማለት ነው በምስል መልክ። ችግሩ የሚፈጠረው ከአንድ ዓመት በላይ ዳታ ስትፈልጉ 3፣ 4፣ 5 ዓመት ዳታ የጻፋችሁ ከሆነ ወይም ደግሞ የሰራችሁ ያላችሁት የአንድ የ3 ወር ዳታ በየሳምንቱ ሰብስባችሁ እሱን ለመጻፍ ይሆናል። ወይንም ደግሞ በአንድ ወር ውስጥ የነበረውን ዳታ በየሳምንቱ ኢች ቀናት ላይ የነበረውን ዲፈረንስ እየጻፋችሁ ሊሆን ይችላል። ይህንን ሁላ ነገር ስትሰሩ የሚወስደውን ጊዜና የሚፈጀውን ቦታ አስቡት። አሁን መጀመሪያ ላይ ወደ ሳኖ ቻርት እንመለስና ዋት ኢፍ አሁን እችን ወደ ጎን ሰብሰብ ብናደርጋት አንድ ዳሽ መስመር ብቻ ነው የምናየው። ከከፈትን በተወታች የሚወርድ ከሆነ በቀይ መስመር ይሆናል። ወደ ላይ የሚወጣ ከሆነ በግሪን መስመር ይሆናል። በግራ ዳሽ የከፈተበትን ዋጋ ብትነግረናለች። በስተቀኝ በኩል ያለችው ዳሽ ደግሞ ከረንትሊ ፕራይስ ያለበትን ዋጋና መጨረሻ ላይ ደግሞ የሚዘጋበትንም ዋጋ ትነግረናለች ማለት ነው። እንደገና ሪዋይንድ እናርግና እንመልከታት። የቅድሙንም ፕራይስ ሊስት እናምጣውና አንድ ላይ ኮሪሌት ለማድረግ እንዲመቸን መስከረም ላይ 90 ብር፣ ጥቅምት ላይ 84 ብር፣ ህዳር ላይ 68 ብር፣ ታህሳስ ላይ 60 ብር፣ ጥር ላይ 70 ብር በግራ በኩል የከፈተበት ፕራይስ ነው ብያችኋለሁ። በቀኝ በኩል ያለችው ዳሽ ደግሞ ከረንትሊ ፕራይስ ያለበትን ቦታ ነው የምትነግረን። መጨረሻ ላይ ሲዘጋ ደግሞ መዝጊያዋ ዋጋ እንደሆነች እናውቃለን ማለት ነው። አሁን ከዚህ ሁላ ዳታ ውስጥ የምንፈልገው እኛ 4 ሜን ፖይንቶች፣ የከፈተበትን፣ ማክሲመም የወረደበትን ወይም ማክሲመም የወጣበትን፣ የዘጋበትን። እነዚህ 4 ፕራይስ ሌቭልስ አር ለትሬዲንግ አስፈላጊ ነገሮች። በዚህ መስመር ግን ቻርትን ሆነ አናላይዝ ለማድረግ ስንሞክር ብዙ አፒሊንግ አይደለም። ስለዚህ ወደ ካንድልስቲክ እንገባ። አንድ አይነት ፕሪንሲፕል ነው ያለው። የከፈተበት ዋጋ ይኖራል። ከከፈተበት በታች እየወረደ ከሆነ በቀይ ከለሩ በነገራችን ላይ ምንም ዲፍረንስ አያመጣም። ራሳችሁ መቀየር ትችላላችሁ። ግን ከከፈተበት በላይ የሚዘጋን ካንድል፣ ከከፈተበት በታች የሚዘጋን ካንድል የተለያየ ከለር ተደርጉት ይመረጣል። አንድ አይነት ከሆነ ለማንበብ ትንሽ ያስቸግራል። መስከረም፣ ጥቅምት፣ ህዳር፣ ታህሳስ ከፈተ፣ ወርታች ወረደ፣ በመልሶ ላይ መውጣት ጀመረ። ላይ ወጥቶ ደግሞ ትንሽ ሲመለስ ጭራ ይኖራል። ታች ወደ ደግሞ ላይ ሲመለስ ሌላ ጭራ ይኖራል። ይሄንን አሁን ወደ ቻርታችን ገብተን ስናየው ይሄ በጣም ለማየትም ለማንበብም አናሊሲስ ለመስራትም ይሄ በጣም ቀለል ያለው መንገድ ነው።